ንጉሱ መጥቷል ተነሱ የቃሉ አርበኛ የእውነት ፈረሱ ኡስታዝ ያጋደለ ሸኩም ያበሳጨ ከልጅ እስከ አዋቂ ያናገረ ያንጫጨ ስሙ ግርማው ነው የመጽናናት አርማ ለተጠሙ ነፍሳት የሕይወት ከተማ በስልጤ ተራራ ወገኑ ሲገፋ መከራው ተንቶበት ሲቆርጥ ተስፋ ለምን አለ አላስችል ብሎት ዝም በል አንተም አይቀርልህም ብለው ዛቱበት አልሰማችሁም አለ ተሰለፈ ለእውነት አይደለም ከመንበር የወረደ ሰባኪ አይደለም በሰው እጅ የተሾመ መሪ በራሱ የፈለገ በራሱ ያወቀ በእንባብ የቀሰመው የእውነት ባለቤት በልቡ የተጻፈበት የቅዱሳን ትጋት ነቢያችን ተሳደበ ብለው ጮኹ በየለይቡ እሱ ግን አላወራም ያለ ማስረጃ ባፉ ገጽ ከፈተ መጽሐፍ መስመር ጠቀሰ የሰማው ሰው ጉድ ብሎ ሁሉም ራሱን ያዘ የተሸፈነው ነገር አደባባይ ሲወጣ መጅሊሱ በቁጣ የሞት ፍርድ አወጣ በ500,000 ብር ነፍሱን ቢመነዝሩ ፈጣሪ ጋር ነውና የጽናቱ ምስጢሩ መከራን ሰንጥቆ በክብር አለፈ ማሩኝ ተውኝ ሳይል እንዳሞራ የከነፈ አንዳንድ አሕዛብ የዋሆች ምስኪኖች መጻፋቸው የማያውቁት የተደበቃቸው እውነት ራስ የጻፍከው ነው እያሉ ቢክዱም ከእውነቱ ፊት ቆመው መሸሽ ግን አልቻሉም የገዛ ኪዳቸው